የተወደዳችሁ የዩቲዩብ ቻናል ቤተሰቦች ሰላምና ጸጋ ለእናንተ ይሁን። ሁላችሁንም በጌታ በኢየሱስ ሰላምና ጸጋ ሰላም ብያችኋለሁ። እኔ ወንድማችሁ አገልጋይ ሆሴ ነኝ። ዛሬ ደግሞ በፊታችሁ ይዤ የመጣሁት የእግዚአብሔርን ቃል አብረን እናነባለን። ከመጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 2 ላይ ነው እግዚአብሔርን ቃል እናነብና አብረን እንጸልያለን። የእግዚአብሔርን ጸጋ እንከፋፈላለን። ይሄን ቪዲዮ እያያችሁ ሁላችሁም ላይክ አድርጉት፣ ኮሜንት አድርጉት፣ ኮፒ ሊንክ ያደረጋችሁ ለ1 ለ10 ለ15 ሰው ሰብስክራይብ እንዲያደርጉ ሼር አድርጉላችሁ ይሄን ፋይል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ደግሞ የእግዚአብሔርን ቃል እናነባለን። አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 ላይ ያለውን እግዚአብሔርን ቃል አነባለሁ። በጌታ በኢየሱስ ስም የእግዚአብሔርን ቃል እናነባለን። እንደዚህ ይላል። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶች ላይ ተከፈተ፣ በማዳኔ ደስ ብሎኛል። እንደ እግዚአብሔር ቅዱስና እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችንም ጻድቅ የለውምና፣ ካንተ በቀር ቅዱስ የለም። አትታበዩ፣ አሜን። በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ እግዚአብሔር ስራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ። ኃያላን ቀስት ሰብረዋልና ደካሞችም በኃይል ታጥቀዋልና። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከረሃብ አርፈዋል ይላል። ዛሬ የማካፈላችሁ የእግዚአብሔር ቃል አንደኛ ሳሙኤል መጽሐፍ ምዕራፍ 2 ላይ ያለውን እግዚአብሔር ቃል ነው። አሁን ባነበብኩት ክፍል ላይ ይሄን ክፍል ከመናገር በፊት ምዕራፍ 1ን ስታነቡት አንድ ሂልቃና የሚባል ሰው አለ። ኤፍሬማዊ ነው። ሂልቃና የሚባል ሰው አለ። ሂልቃና ማለት እኛ አሁን ኢትዮጵያዊ እንደማለት ነው። ኢትዮጵያዊ፣ አሜሪካናዊ፣ ኬንያዊ እንደማለት ነው። ሂልቃና ኤፍሬማዊ ነው። ሂልቃና የሚባል ሰው 2 ሚስቶች አሉት። አንደኛው ሐና ትባላለች፣ አንደኛዋ፣ ሁለተኛዋ ደግሞ ፈናና ትባላለች። 2 ሚስት ያገባ ሰው ነው። አሁን ይሄ ሂልቃና የሚባለው 2 ሚስት ካገባ በኋላ አንደኛዋ ሚስት የምትወልድ ነች። ማጸኗ ክፍት ነው፣ መውለድ ትችላለች። አንደኛዋ ፈናን የምትባል፣ ሐና የምትባለው ደግሞ ማጸኗ የተዘጋባት ሴት ነች። እግዚአብሔር ማጸኗን የዘጋባት ሴት ነች ሐና። ሂልቃና ብዙ ጊዜ ስለ ምዕራፍ 1 ስታነቡት ነው። ምዕራፍ 1 ስታነቡት ሂልቃና ብዙ ጊዜ ስለማትወልደው ስለ ሐና ይጨነቃል። ስለ ሐና ያሳስባታል። የሐና ጭንቀት በጣም ያስጨንቀዋል። ሐና ደግሞ ማጸኗ ዝግ ስለነበር ሐና የማጸኗ መዘጋት እጅግ ያስጨንቃታል፣ ያሳስባታል። በሐና ማጸን መዘጋት ደግሞ ፍናን እጅግ ታበሳጫት ነበር። ሐናን ልጅ ስለምትወልድ ልጅ ስላላት ደግሞ መውለድ ስለቻለች መውለድ ያልቻለችውና ማትችለውን ሐናን ታበሳጫት ነበር፣ ታናድዳት ነበር። ይሄን ያየ አብሮ አንድ ቤት ነው የሚኖሩት፣ አብሮ አንድ ቦታ ነው የሚኖሩት። ግን መውለድ የማትችል ይሄ ደግሞ ልጅ የሌላት ማጸኗ ዝግ የሆነች ብላ ታበሳጫለች። ከዛ የተነሳ ሐና እጅግ ትማረር ነበር፣ ትበሳጭ ነበር። ያችኛውም ደግሞ ታበሳጨት ነበር። እኔ አንድ መልእክት አለኝ። የተዘጋ ማጸን ይከፈታል። አሜን። የሐናን ማጸን የዘጋው ራሱ እግዚአብሔር ነው። አንዳንድ ጊዜ ነገሮቻችሁ ሲዘጋባችሁ፣ ሲቆይባችሁ፣ ሐዘናችሁ ሲሆን፣ ችግር ሲበዛባችሁ አይዟችሁ፣ ነገራችሁ ያለው በእግዚአብሔር እጅ ነው። ዛሬ እነግራለሁ፣ አንተ ወንድም፣ የኔ እናት፣ ያንተ ነገር ያለው በእግዚአብሔር እጅ ነው። ነገራችሁ በእግዚአብሔር እጅ ካለ ትርፋማ ናችሁ። የእናንተ ነገር በእግዚአብሔር እጅ ላይ ከሆነ አቅማችሁ አለ፣ ሕያው ነው። የዚች ልጅ ጥያቄ ሁሉ ነገር ያለው በእግዚአብሔር እጅ ነው። ማጽኗን ዘግቶ የነበረ እግዚአብሔር ነው። ፍናን ግን ታበሳጫት ነበር ይላል ቃሉ። ምዕራፍ አሁን ይሄን ያየ ፍናን፣ ይሄን ያየ ሂልቃና ምን ያደርጋል? ይጨነቃል ስለ ሐና። ሐናም ደግሞ ከፍናና ማበሳጨትና ከፍናና
ማኩረፍ ከፍናሃና እንትን በጣም ብዙ ባህሪ ከተነሳ ወደ ሴሎም የሄደች ችግሯን ለእግዚአብሔር ትናገራለች። ችግር የሚነገረው ለእግዚአብሔር ነው። ችግራችሁን የምታማክሩት ጓደኞች ሊኖራችሁ ይችላል፣ ግን የውስጥ ጥያቄ የሚነገረው ለእግዚአብሔር ነው። ሐናም ችግሯን ተሸክማ ወደ ሴሎም ትሄዳለች። ለእግዚአብሔር ራሷን አሳልፋ ትሰጣለች። ጌታ ሆይ መች ለኔ ልጅ ትሰጣለህ? ጌታ ሆይ የኔን ህይወት መች ትቀይራለህ? ጌታ ሆይ የኔ ታሪክ መች ይቀይራል? ሐና ለቅሶዋን ልመናዋን ሙሉ ለእግዚአብሔር አሳልፋ ሰጠች። ዛሬ እነግራችኋለሁ፣ እግዚአብሔር ነገራችሁ በእግዚአብሔር እጅ ነው። ታሪካችሁ በእግዚአብሔር እጅ ነው፣ በሰው እጅ አይደለም። ሐና ማጸኗ የተዘጋባባት ይሁን እንጂ በእግዚአብሔር እጅ ላይ ነው ያለው። ተጨነቁ እንጂ በእግዚአብሔር እጅ ነው ያለው። አታችሁ ብትጎሳቆሉ ነገራችሁ በእግዚአብሔር እጅ ነው። አንድ ቀን እግዚአብሔር ማጸኗን እንደሚከፍት ሐና አላወቀችም፣ ግን ልመናዋን ለእግዚአብሔር ትናገር ነበር። ምዕራፍ 2 ላይ ደግሞ ከመጣችን በፊት አሁንም ስትጸልይ በሴሎም ኤሊ የሚባል ካህን አለ። ለቅሶዋን ሐዘኗን ሁሉ ጊዜ ይመለከታታል። ጭንቀቷን ሁሉ ጊዜ ይመለከታታል። ፍላጎቷን ሁሉ ጊዜ ያያታል። ሲመለከታት ግን ከአፏ የሚወጣ ጩኸት የለም። ከንፈሯን ብቻ ታንቀሳቀሳለች። ኤሊም ይጠይቃታል። ስለምን ነው ያዘንሽው? ማን ነው ያስጨነቀሽ? ምንድነው ችግርሽ? ምንድነው ንገሪኝ ይላታል። ግን ሐና ከንፈሯን እያንቀሳቀሰች በልቧ ለእግዚአብሔር ልመናዋን ትናገር ነበር። ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። አሜን። መጽሐፍ ቅዱስ ሲናገር ስለ አንዳች ነገር አትጨነቁ ኢየሱስ እንዳለ። የሰማይ ወፎችን ተመልክቶ አይዘሩ፣ አያጭዱ፣ ጎተራ የላቸው፣ የሰማይ አምላክ ግን ይመግባቸዋል። ስለምኑ ትጨነቃላችሁ? ይሄን ያየ እግዚአብሔር ደግሞ ልመናዋን የሰማ እግዚአብሔር ጸሎቷን መለሰ። አያችሁ አይደለ? ማፀን ሲዘጋባት ማፀን የተከፈተላት ፍንሃን ሐናን ታማርር እንደነበረ እግዚአብሔር ግን የሚያስጨንቃትን ፍንሃንን እግዚአብሔር አምላክ ለሐና ማፀኗን ከፍቶ ሊያሳያት ፈለገ። ማፀኗን ከፈተ። የተዘጋ ማፀን በኢየሱስም ይከፈታል። ሃሌሉያ። በእንዲህ አይነት ችግር ውስጥ ያላችሁ እንደ ሐና የምትጨነቁ ማፀናችሁ ተዘግቶባችሁ የምትበሳጩ የምታለቅሱ ሰዎች እግዚአብሔር አንድ ቀን ማፀናችሁን ይከፍትላችኋል። ሐና ማፀን ተከፈተ። ምዕራፍ 6ን ሰውታችሁ ስታነቡት 8ን ስታነቡት ሐና ማፀኗ ተከፈተ። እግዚአብሔር ልጅ ሰጣት፣ አረገዘች። ያችኛዋ ደግሞ እቺ ልትወልድ ነው ብላ ያኮረፈችው የነበረችው ፍንሃን እጅግ ተበሳጨች። እኔ እያበሳጨው፣ እኔ እያናደርኳት፣ እኔ እንዲያረኩት ልትወልድ ነው። ደነገጠች። ሐና መውለዷ ደግሞ ጊዜዋ፣ ወቅቷ፣ ወሯ በደረሰ ጊዜ ወለደች። የሚገርማችሁ ይሄ የተወለደው ልጅ ከዳን እስከ ቤርሳቤህ ለምድሪቱ መፍትሄ የሚሆን የተቀባ እንዲህ ይላል መጽሐፍ ቅዱስ ነገር ለዘመናት በእግዚአብሔር የሚኖር ሃሌሉያ። ከናንተ ውስጥ የሚወጣ በእግዚአብሔር ቤት ለዘላለም የሚኖር ይሆናል። በእናንተ ማፀናችሁ ውስጥ ከተዘጋ ማፀን የሚወጣ ለዘላለም በእግዚአብሔር ቤት የሚኖር ይሆናል። እግዚአብሔር ተናገረው። ወለደች። ለምኜ ነው ያገኘሁት። ስለምን የነበርኩት ጥያቄ ነው። ለምኜ ነበር፣ አሁን አገኘሁት። ስሙን ሳሙኤል እለዋለሁ። ሃሌሉያ። ሳሙኤልን በኢየሱስም ትወልዳላችሁ። በኢየሱስም ከናንተ ማፀን ውስጥ ሳሙኤሎች ይወለዳሉ። ከናንተ ማፀን ውስጥ ለእግዚአብሔር ልመናቸውን የሚያስታውቁ ሐናዎች ይወለዳሉ። እኔ ማምነው እንደዚህ ነው። ከኔ ውስጥ የሚወጣ ከዳን እስከ ቤርሳቤህ ለዘመናት የህዝብን ጥያቄ ህዝብን ያስጨንቅ የነበረ ጭንገፋን የሚመታ ነቢይ ነው። በኢየሱስም ጭንገፋን የሚመታ ነቢይ ይወለዳል። ማፀናችሁ ዝግ ቢሆን እግዚአብሔር አምላክ የሐናን ለቅሶ እንደሰማ ለቅሷችሁ በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። እግዚአብሔር ባረከ። ለዛ ነው እንዲህ ያለችው ምዕራፍ 2 ላይ ሳሙኤል ተወለደ።
ነቢይ ተወለደ። እግዚአብሔር ባረከ። ማኅፀኗን ከፈተ። ፍናን አፈረቻ። ለቅሶዋ ወጣ። ሐዘኗ ተቀየረ። ደስታ መጣ። ሐዘን ተራገፈ። ሕልቃና ተደሰተ። ምዕራፍ 2 ላይ እንዲህ አለች። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ አፌ በጠላቶች ላይ ተከፈተ፣ ቀንዴም በእግዚአብሔር ከፍ ከፍ አለ። በማዳኔ ደስ ብሎኛል። ለምኜ ያገኘሁት ልጅ ነው፣ ስሙንም ሳሙኤል ይለዋለሁ። በኢየሱስም ሳሙኤል ከእናንተ ማፀን ይወለዳል። ከእናንተ ማፀን በኢየሱስም ነቢያት ይወለዳሉ፣ ምድሪቱን የሚያሳርፉ ከዘላለም እስከ ዘላለም የሚኖረውን እግዚአብሔርን የሚያገለግል ነቢይ ተወለደ። ከዳን እስከ ቤርሳቤህ ነቢይ ተወለደ። እግዚአብሔር ማኅፀኗን ከፍቶ ሰጠላት። ሐና ፍናን የወለደችውን ልጆች ሁሉ የሚበልጥ ልጅ ሰጣት እግዚአብሔር። በኢየሱስም ዛሬ ለአንተ የምናገረው እንደዚህ ነው። ማኅፀናችሁ ይከፈታል። ዛሬ ብታጡ እዚህ እንደዚህ ይላል። ዛሬ ሀብታም ብትሆኑ ነገ ትራባላችሁ። ዛሬ ባይኖራችሁ ነገ ይኖራችኋል። ዛሬ ብትበሉ ነገ አትበሉትም። ስለዚህ በአንዳች በኩራት አትናገሩ። እግዚአብሔር አዋቂ ነው። ይሄን ቪዲዮ የምትመለከቱ ሁላችሁም እግዚአብሔር አዋቂ ነው በሉ። እግዚአብሔር ሁሉን ይችላል በሉ። እግዚአብሔር አምላክ ተአምረኛ ነው በሉ። እግዚአብሔር አምላክ ትልቅ ነው በሉ። በኩራት አትናገሩ፣ አትታበዩ። እግዚአብሔር ቅዱስ ነው። ከአፋችሁ ኩራት አይውጣ። እኔ አለኝ አትበሉ። የሌሉ ሰዎችን ትሪት አድርጓቸው፣ ደግፏቸው። መውለድ የማይችሉ ሰዎችን እርዷቸው እንጂ በአንዳች አታስጨንቋቸው። እግዚአብሔር አዋቂ ነው። ማኅፀኗን ዘጋ፣ ከፈተ፣ ሰጠላት። ነቢይ ሰጠ። የሚያኮራ ስም የሚያስጠራ ለዘላለም በእግዚአብሔር ቤት የሚኖር ተወለደ። ስለዚህ እግዚአብሔር አዋቂ ነው። በኩራት አትናገሩ። ኃያላን ቀስት ይደክማል፣ ደካሞች በኃይል ይበረታሉ። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ጠገቡ። ሐዘን፣ ረሃብ እየሳቁ የነበሩ እነ ፍናን መጨነቅ ሲጀምሩ እግዚአብሔር አምላክ ሐናን ረዳት። ሳሙኤል ተወለደ። ሁላችሁም ይሄን ቪዲዮ ሪፖስት አድርጉት፣ ኮፒ ሊንክ አድርጉ። በጣም ወዳችኋለሁ። ሰብስክራይብ አድርጉት። አመሰግናለሁ። ይገርም መልእክት። ጥሩ አይደል? በቃ ይሄን የሰማ ይባረክ። እንግዲህ አንድ ቀን ደግሞ ብዙ ህዝብ ይከታተላል። እንግዲህ በተስፋ ጥሩ ነው አይደል? ይሄ ነው ያችኛው አርግ እሷን